የተከበራችሁ ተመልካቾቻችንና አድማጮቻችን ይህ የትምህርት ብልጭታ ፕሮግራማችን ነው። እኔ ታደሰ ብሩ ነኝ። ዛሬ ይዤ የቀረብኩት ክፍል 4ን ህዝባዊ እንቢተኝነት ነው። ባለፉት 3 ተከታታይ ሳምንታት ውስጥ ክፍል 1ን 2ን 3ን ተመልክተናል። ዛሬ ክፍል 4ን እጀምራለሁ። እንደምታስታውሱት ይሄ ተወሰደው ከአምባገነን አገዛዝ ወደ ዲሞክራሲ ጽንሰ ሐሳባዊ ማዕቀፍ ለነጻነት የሚለው ጂን ሻርፕ መጽሐፍ ነው። ተርጓሚው አልበርት አንስታይን ኢንስቲትዩት ነው ማለት ነው አሳታሚው። ተርጓሚዎቹ አሰፋ ኃይሌ፣ ማሞ ተሰማና አያሌው ማሩ ናቸው። በአብዛኛው እንዳለ ነው የወሰድኩት ከማብራሪያዎቹ በስተቀር። እና በተለይም ደግሞ አሁን ከአለፈው ከቆምኩበት ነው የሚጀምረው የዲሞክራሲያዊ ስልጣን ማዕከል ከሚለው ርዕስ ላይ እጀምራለሁ። ዲሞክራሲ የሰፈነበት ህብረተሰብ አንዱ መለያው በውስጡ ከመንግስት ጣልቃ ገብነት የጸዱ በርካታ መንግስታዊ ያልሆኑ ቡድኖችና ተቋማት መኖር ነው። የዲሞክራሲ መለያ አሁን አገራችን ውስጥ ዲሞክራሲ አቋቁመናል ሲሉ የዲሞክራሲ መለያ ምንድነው? የዲሞክራሲ መለያ በየጊዜው ምርጫ መኖሩ ወይም ደግሞ የምርጫ አይነት ድራማዎች መኖራቸው አይደለም። አንዱ ትልቁ መለያው የዲሞክራሲ አንዱ ትልቁ መለያ ከመንግስት ቀጥታ ቁጥጥር የጸዱ ወይም መንግስት በቀጥታ የማይቆጣጠራቸው በርካታ ጥቂት አይደለም በርካታ መንግስታዊ ያልሆኑ ቡድኖችና ተቋማት መኖራቸው ነው። መንግስት የማይቆጣጠራቸው በቀጥታ የማይቆጣጠራቸው የሙያ ማህበራት፣ መንግስት የማይቆጣጠራቸው የህብረተሰቡ የሚደራጅባቸው የተለያዩ ድርጅቶች መኖራቸው እና መንግስታዊ ያልሆኑ ማህበራትና መንግስታዊ ያልሆኑ ተቋማት መኖራቸው ነው። መንግስት ሁሉንም ነገር የማይቆጣጠርበት ማለት ነው። ይሄ ነው ዋነኛው የዲሞክራሲ መኖርን አንዱ መለኪያው የሚሆነው ከመንግስት ቁጥጥር ውጭ ሆኖ። ይሄ ማለት ምን ማለት ነው? አንደኛ ቤተሰብ ራሱ ቤተሰቡ ከመንግስት ቁጥጥር ውጭ ሆነ ወይም መንግስት በቀጥታ የማይቆጣጠረው ቤተሰብ መኖር ማለት ነው። የሃይማኖት ተቋማት መንግስት የማይቆጣጠራቸው መንግስት በቀጥታ የማይቆጣጠርባቸው የሃይማኖት ተቋማት መኖራቸው ማለት ነው። የባህል ማህበራት ማለት ባህላዊ ማህበራት በሀገራችን የተለያዩ ባህላዊ ማህበራት አሉ። በባህል ውስጥ የሚቋቋሙ ተቋማት አሉ፣ ባህላዊ ተቋማት የምንላቸው። እነዚህ የባህላዊ ተቋማት ከመንግስት ቁጥጥር ውጭ ሆነው ራሳቸው በዛው ባህል ውስጥ መሰረት የሚተዳደሩ የባህላዊ ተቋማት መኖር። የፖለቲካ ፓርቲዎች በርካታ የፖለቲካ ፓርቲዎች በነጻነት የሚደራጁበት ማለት ነው። ብዙ ይሁኑ ትንሽ ይሁኑ የራሳቸው ጉዳይ ነው ራሱ። ግን ፓርቲዎች በነጻነት ያለ መንግስት በቀጥታ ጣልቃ ገብነት ተደራጅተው በነጻነት ተደራጅተው የሚያምኑበትን ሐሳብ የሚያምኑበትን ፖሊሲ የሚያራምዱ ፓርቲዎች በነጻነት የሚንቀሳቀሱበት አገር መሆን ማለት ነው። ሌሎች የስፖርት ማህበራት ለምሳሌ የኢኮኖሚ ተቋማት በካምፓኒዎች የኢኮኖሚ ድርጅቶች ቢዝነሶች በነጻነት ተደራጅተው የሚያድጉበት የሚፋፉበት ወይም በነጻነት ንግዳቸውን የሚያራምዱበት አገር ሲሆን ማለት ነው። የሙያ ማህበራት፣ የተማሪዎች ማህበራት፣ የአካባቢ ማህበራት፣ የሰብአዊ መብት ጥበቃ ማህበራት የሰብአዊ መብት ጥበቃ የሚከራከሩ ድርጅቶች በብዛት ያሉ መሆናቸው፣ የባህል ድርጅቶች እንደዚህ የሙዚቃ ቡድኖች፣ የስነ ጽሁፍ ማህበራት፣ የተለያዩ አይነት ማህበራት ሲኖሩ ማለት ነው። ሰው በመሰረቱ ማህበራዊ ፍጡር ነው እና በተለያየ መንገድ ማህበራት እናደራጃለን እና እነዚህም እናደራጃቸው ማህበራት በነጻነት የሚደራጁ መሆናቸውና መንግስት በቀጥታ እጁን የማያስገባባቸው የመንግስት ጣልቃ ገብነት በቀጥታ የሌለባቸው መሆኑን አንዱ መለኪያው ነው በዲሞክራሲ ውስጥ አንዲት ሀገር ዲሞክራሲያዊ መሆን አለመሆኗ የሚለይባቸው። እነዚህ አካላት የተቋቋሙበት ዓላማዎች ለማሳካት የህብረተሰቡን ፍላጎት ለማሟጠቃም ናቸው። እነዚህ ማህበራት የሙያ ማህበራት እና የሲቪክ ማህበራት የሚቋቋሙት ለራሳቸው ጉዳይ ነው። የስፖርት ማህበር ሲቋቋም ለስፖርት ነው። የሙያ ማህበር ሲቋቋም ለሙያው ባለቤቶች ለአባላቱ የተወሰነ ጥቅም ለመስጠት ነው። የተቋቋሙት ለራሳቸው የተለያየ ጉዳይ ሆነ ግን ለምንም ጉዳይ ይቋቋሙ እነዚህ ማህበራት በመቋቋማቸው ብቻ ለህብረተሰቡ የሚያበረክቷቸው ግልጋሎቶች አሉ። ከዚህ በፊት የሚያነሳናቸው ናቸው። ለህብረተሰቡ የሚያበረክቱት ማህበራዊ ካፒታል አለ። በህብረተሰቡ መካከል መግባባትን ይፈጥራሉ። በህብረተሰቡ መካከል መተሳሰብን ይፈጥራሉ። በህብረተሰቡ መካከል
መደጋገፍ እንዲኖር እና ትብብር እንዲኖር ሁኔታዎችን ያመቻቻል። ይህ የሚሆነው ግን ከመንግስት ቁጥጥር ውጭ ነፃ ሆነው በህብረተሰቡ ነፃ ፍላጎት ሲካሄዱ ብቻ ነው። በህብረተሰቡ ፍላጎት ያልተቋቋሙ ማህበራት መንግስት ራሱ የሚያደራጃቸው ማህበራት ከሆኑ ግን የሚሰጡት ውጤት የዚህ ተቃራኒ ነው። ለምሳሌ መንግስት የሚያደራጃቸው ወይም ገዢዎች አምባገነኖች የሚያደራጇቸው የወጣቶች ማህበራት፣ አምባገነኖች የሚያደራጇቸው የሰራተኛ ማህበራት፣ አምባገነኖች የሚያደራጇቸው የሴቶች ማህበራት፣ አምባገነኖች የሚያደራጇቸው የሰፈር ማህበራት፣ የአካባቢ ማህበራት በሙሉ የማህበረሰቡን የአባሎቻቸውን መብት የሚነፍጉ ናቸው። መብትን የሚያጠቡ ናቸው። በህብረተሰቡ መካከል ያለውን መግባባት የሚያኮሰምኑ ናቸው። በህብረተሰቡ ያለው መተማመን የሚገሉ ናቸው። ነገር ግን በህብረተሰቡ ፈቃድ ላይ በራሳቸው በአባላቱ በራሳቸው በግል ፈቃድ ብቻ ተነሳስተው ሲሰሩ ግን የሚያመጡትን ተቃራኒውን ነው የሚፈጥሩት። በመንግስት ቀጥታ ቁጥጥር ተደርጎባቸው ሲደራጁ እና ዋናው ነገር ምን ያህል ነፃነት አላቸው እነዚህ ማህበራት ራሳቸው የሚለው በጣም አስፈላጊ ጉዳይ ነው። እነዚህ ማህበራት ነፃነትንና በራስ የመንቀሳቀስን መብት፣ በራስ የመቻልን መብት፣ በራስ የመተማመንን እና ራስን የመግዛትን መብታቸውን በአምባገነኖች ከተነጠቁ ህዝቡ አለኝታ ቢስ ይሆናል። ህዝቡ የሚናገርበት፣ የሚተነፍስበት፣ የሚደራጅበት ያጣል። ልክ አሁን ሀገራችን እንዳለ ማለት ነው። እና ህዝቡ ሀገራችን ውስጥ አሁን የህወሓት አገዛዝን የወያኔን ጭቆና ብዙ ሰው ይሰማውና ግን የት ሊተንፍስ ነው? እና የሚተነፍስበት ቦታ የለም፣ የሚናገረው ሰው የለም፣ የሚያምነውም ሰው የለም። እንዲህ አይነት አፈና ውስጥ ያስገባቸዋል። ህዝብ የሚተማመንበት አለኝታ የሚኖረው የሚተማመንበት ማህበር ሲኖረው ነው። ያ ምንም አይነት ማህበር ነው፣ የጓደኞችም ማህበር ይሁን የሚተማመኑ ጓደኞች ካሉ በጓደኞቻቸው ውስጥ ቢያንስ እነዚህን ስሜቶቻቸውን በነፃነት ሊነጋገሩ ይችላሉ። በነፃነት የሚነጋገሩባቸው ምንም መድረኮች በሌሉበት ሁኔታ ግን ህዝቡ አለኝታ ቢስ ይሆናል። በተጨማሪ ማህበራቱ አምባገነናዊ ቁጥጥር ከተጫናቸው ወይም በቁጥጥር ስር በዋሉ መሰል ማህበራት ከተተኩ የማህበራቱን አባላት መጨቆን ብቻ ሳይሆን በአካባቢው የሚገኙ የህብረተሰብ ክፍሎች ሁሉ ይታፈናሉ። እና አንድም አምባገነኖች የሚያደርጉት ነገር በመጀመሪያ ስልጣን ላይ እንደመጡ ከሚያደርጓቸው ነገሮች አንዱ ተቋማትን ማፈን ነው። ህወሓት ወደ ስልጣን በመጣበት ጊዜ ወታደሩን ተቆጣጠረ፣ ፖሊስን ተቆጣጠረ፣ ኢኮኖሚውን ተቆጣጠረ፣ ማህበራቱን ተቆጣጠረ። ማህበራቱን መቆጣጠር ደግሞ እስከ ቤተ ክርስቲያንና ቤተ መስጊድ ሁሉ ወደ እምነት ተቋማቱን ሁሉ ገብቶ እያንዳንዱ ህዝብ የሚሰበሰብበትን ነገር ሁሉ መቆጣጠር ውስጥ ገባ። ይሄ በሁሉም ቦታ ላይ የአምባገነኖች አንዱ ባህሪ ነው። ከመንግስት ቁጥጥር ውጭ የሆኑ ማህበራት በብዛት የሚፋፉበት ማህበረሰብ ካለ ነው ሲቪክ ማህበረሰብ የሚባለው። እና ሲቪክ ሶሳይቲ እዚህ ጋር የምናየው እርስ በርሳቸው እጆቻቸው ተያይዘው የምናያቸው እና በጥሩ ስሜት ላይ ያሉ የሚመስሉ ሰዎች የምናይበት የሲቪክ ማህበረሰብ ሊገነባ የሚችለው ነፃነት ባላቸው ማህበራት ሲታገፍ ብቻ ነው። እነዚህ አካላት ማለትም ሲቪክ ማህበራት በተጨማሪ ታላቅ የፖለቲካ ጠቀሜታ አላቸው። የተቋቋሙበት ጉዳይ ከማሳካትም አልፎ የፖለቲካ ጥቅም አላቸው። ሰዎች የማህበር አባሎቻቸውን አቅጣጫ ለማስያዝ የሚጥሩበትን መንገድ መፍጠር እና ሌሎች ወገኖች ወይም መንግስትም ዓላማቸውን ለማስፈጸም እና ተልኳቸውን ለማሳካት ከሚያደርጉት እንቅስቃሴ እንዳያውኳቸው የሚቋቋሙበት መድረክ ያስገኝባቸዋል። የሲቪክ ነፃነት የሚሰማቸው ሲቪክ ማህበራት ካሉ አባላቶቻቸው ቢያንስ ከመንግስት ተጽዕኖ ውጭ ሆነው የልባቸውን መናገር ይችላሉ። የልባቸው ከሌሎች ጋር የልባቸው ማካፈል ይችላሉ እና የሚደረግባቸው ተጽዕኖ መቋቋም የሚችሉበትን መንገድ በጋራ መፈለግ ይችላሉ። በዚህም ምክንያት የመንግስት ስልጣን የያዘ አምባገነን አገዛዝ ሙሉ በሙሉ እንዳይጨቁናቸው ለመከላከል የሚያመቹ መድረክ ያገኛሉ። እነዚህ ነፃ የሆኑ ተቋማትን መፍጠር ሳይቻል ወይም ድርጅት መፍጠር ሳይቻል አምባገነን ስልጣኖችን መቋቋም እጅግ በጣም ፈታኝ፣ እጅግ በጣም አስቸጋሪ ያደርገዋል።
ከነዚህ ስብስቦች ውጭ የሆኑ ሰዎች አብዛኛውን ጊዜ ከማንኛውም አቅጣጫ የሚደርስባቸው ጥቃት ለመቋቋም ብቃት አይኖራቸው እና የድርጅት አንዱ ጥቃት በሚመጣበት ጊዜ አብሮ ለመቋቋም አብሮ ለመታገል እድል ያለ በመሆኑ ነው። ከድርጅት ውስጥ ያሉት በሚሆንበት ጊዜ ግን በተናጠል ይመታሉ፣ በተናጠል ይጠቃሉ። መጠቃታቸውና መጎዳታቸው እንኳን የሚያቀላቸውም እንኳን የለም። ሌላው ቀርቶ የሚያቀላቸው እንኳን የለም። ቢያንስ በድርጅት ውስጥ በሚሆንበት ጊዜ ግን የሚደርስባቸው ጥቃት ሌሎች ጓዶቻቸው ይረዱላቸዋል፣ ያውቁላቸዋል። አርአያነታቸውን ወስደው እነሱ እንኳን ቢወድቁ ሌሎች ከኋላቸው ያሉት አርማቸውን አንስተው ይቀጥላሉ መንገዳቸውን። በአንጻሩ እነዚህ አካላት ከመንግስት ቁጥጥር ውጭ ሆነው ነፃነታቸው ተጠብቆ በራሳቸው የሚንቀሳቀሱ ከሆነ ጨቋኞችን ለመቋቋም እና የፖለቲካ ተቃውሞ ለማድረግ ጠቃሚ መሳሪያዎች ናቸው። በዓለም ውስጥ እንደታየው በርካታ የሆኑ የፖለቲካ ተቃውሞዎች የተደረጉት በማህበራት አማካኝነት ነው። በተለይም የሰራተኛ ማህበራት በአውሮፓ ውስጥ እና በሌሎችም የዓለም አካባቢዎች ውስጥ ዲሞክራሲን ለማስፋት አምባገነን ስርዓቶችን ለመታገል ዋነኛ መሰረቶች የነበሩት የሰራተኛ ማህበራት ነበሩ። በአንዳንድ ሀገሮች ኢትዮጵያንም ጨምሮ ደግሞ ሌሎች ማህበራት ለምሳሌ የተማሪዎች ማህበራት እንደዚህ ተመሳሳይ ሚና ሲጫወት ታይተዋል። በአጠቃላይ በሁሉም ሀገራት ውስጥ በአንድ ወይም በሌላ መንገድ በማህበራት አማካኝነት ህዝባዊ እንቅስቃሴ ከማህበራት ጋር አብሮ ይነሳል። እነዚህ ማህበራት ከመንግስት ቁጥጥር ውጭ ሆነው መደራጀታቸው እና ራሳቸው ነፃነት የሚሰማቸው ማህበራት መሆናቸው ግን እጅግ በጣም ወሳኝና ሊታለፍ የማይችል ነገር ነው። ይህ የሆነው ግን ህብረተሰቡ ተቋማቱን በመጠበቅ ሰፊ የፖለቲካ ተቃውሞ ማድረግ ሲችል ነው። ህዝቡ ወይም አባላቱ የማህበሩን ነፃነት መከላከል ሲችል ነው እንጂ የማህበሩ መጠለፉ አይቀርም። ልክ እኛ ጋር የነበሩ በተወሰነ መጠን አንጻራዊ ነፃነት የነበራቸው ማህበራት እያንዳንዳቸው ምን ያህል እንደተጠለፉ፣ ሰራተኛ ማህበራት ተጠለፉ፣ የሙያ ማህበራት ተጠለፉ፣ የእድሜ የወጣቶችና የሴቶች ማህበራት ተጠለፉ፣ የሃይማኖት ማህበራት ተጠለፉ። እነዚህ ሁሉ በመንግስት ካድሬዎችና በፓርቲ ካድሬዎችና በመንግስት ባለስልጣኖች በቀጥታ ቁጥጥር ስር እንዲገቡና ሙሉ በሙሉ በቁጥጥር ስር እንዲሆኑ ተደረጉ። ልክ በቀላሉ ከአንዱ ወደ አንዱ መሸጋገር የተቻለበት ሁኔታ ነበር። ለወደፊቱም ለነፃ ማህበራት አስፈላጊ መዋቅሮች እንግዲህ ከላይ እንደተገለጸ እነዚህ ኃይል ማዕከላት ህዝቡ በጨቋኞች ላይ ከፍተኛ ግፊት እና ተጽዕኖ ማድረግ የሚችልበት ተቋማዊ መሰረት ይጥሉለታል። ጨቋኞችን አምባገነን ስርዓቶችን ለመዋጋት በመናደርገው ትግል አንዱ ዋነኛው ነገር እነዚህን ማህበራት መፍጠር ነው እና እነዚህን ማህበራት ለመፍጠር የምናደርገው ትግል የአምባገነኖችን ለመዋጋት የምናደርገው ዋነኛው ነገር ነው። ፓርቲዎችን ማቋቋም ብቻ አይደለም። ፓርቲዎች ከማቋቋም በላይ ነፃ ማህበራት መቋቋማቸው እና ነፃ ማህበራት ልክ የፓርቲዎችን ያህል ወይም ከዛ ያላነሰ ወይም ከዛ ተመጣጣኝ የሆነ አንዳንዴም ከዛ የበለጠ አስተዋጽኦ አላቸው። ስለዚህ ህብረተሰቡ የሚደራጅባቸው የሲቪክ ተቋማት የሲቪክ ማህበራት መቋቋማቸው እጅግ አስፈላጊ ነገር ነው፣ በተለይም አምባገነን ስርዓቶችን ለመታገል እና ለወደፊቱም ነፃ ማህበራት አስፈላጊ መዋቅሮች በመሆን ይጠቅማሉ። ስለሆነም ቀጣይነታቸውና ለእድገታቸው ለነፃነት ትግሉ መኖር በቀዳሚነት የሚያስፈልጉ ናቸው። አምባገነን ስርዓት ለመቋቋም ስንል የምናቋቁማቸው ማህበራት ወደፊትም በሚመጣው ስርዓት ውስጥ የነፃ ተቋማት መሰረት ሆነው ይቀጥሉ ይችላሉ። አምባገነን መሪዎች እነዚህን የህብረተሰቡን ነፃ ተቋማት ማጥፋት ወይም መቆጣጠር ከቻሉ ተቃዋሚ ዲሞክራሲያዊ ኃይሎች ሌሎች አዳዲስ ነፃ ማህበራት እና ተቋማትን መፍጠር መቻል አለባቸው። አንዱ ተቋም ለምሳሌ አንድ የወጣቶች ማህበር በህወሓት ቁጥጥር ሲገባ ሌላ የወጣቶች ማህበር ማቋቋም ማለት ነው፣ ወይም በሌላ መንገድ ማቋቋም ማለት ነው። ሁሉ ጊዜ አዳዲስ እንግዲህ ማህበራት በተጠለፉ ቁጥር በቁጥጥር ስር በዋሉ ቁጥር
ወይ እነሱኑ መልሶ መገንባት ያስፈልጋል መልሶ መንጠቅ ያስፈልጋል ከመንግስት ቁጥጥር ውጭ ወይም ደግሞ ሌላ አዳዲሶችን መፍጠር ያስፈልጋል አዳዲስ መፍጠር ደግሞ ጊዜው እንደሚጠይቀው አይነት ያደረጃጀት ስልት ተጠቅሞ በየጊዜው ከመንግስት ቁጥጥር ውጭ የሆኑ ነፃነት የሚሰማቸው እና ኃላፊነት የሚሰማቸው የበሰሉ ሰዎች አርቆ ሐሳቢዎች አስተዋዮች ያሉበት ማህበራትን መገንባት ያስፈልጋል ምክንያቱም አገር የምትገነባው ከአምባገነኖች መውጣት የሚቻለው አንድም አርቆ ሐሳቢዎች አስተዋዮች እና ኃላፊነት የሚሰማቸው ሰዎች ሲገቡበት ነው በትግሉ ውስጥ እና የትግሉ አማር በእንደዚህ አይነት ሰዎች ሲሆን ነው እነዚህ ደግሞ የሚወጡት ከእንደዚህ አይነት የሲቪክ ማህበራትን ነው የሲቪክ ማህበር ከእንደዚህ አይነት ድርጅቶች የሚወጡት መሪዎች ናቸው ለሀገርም የሚበጁ ለወገን የሚበጁ ለትውልድ የሚበጁት እንደዚህ አይነት ማህበራትን ከተቻለም ካምባገነኖች ቁጥጥር ያመለጡ ካሉ ወይም በከፊል ቁጥጥር ስለወደቁትን መልሶ ህዝቡ እንዲያገለግሉ ማድረግ ይቻላል ቀደም እንደገለጽኩት ነው እንዲህ አይነት ነገሮች በታሪክ ውስጥ በጣም በብዛት እናገኛቸዋለን ለምሳሌ በ1956 57 ሃንጋሪ ውስጥ በተደረገው አብዮት ብዛት ያላቸው ዲሞክራሲያዊ ካውንስሎች ተቋቁመው እና ግንባር ፈጥረው ለሳምንት ያህል ጊዜ አስተዳደሩና ተቋማትን በፌደራላዊ ስርዓት መርተውት ነበር በ1956 እና 57 ሶቪየት ህብረት ውስጥ ነበረች ሃንጋሪ የሶቪየት ተጽዕኖ ውስጥ ነበረች ግን ለተወሰነ ጊዜ የአካባቢ ማህበራት እንደኛ አይነት የቀበሌ ማህበራት ማለት ነው እንደ ካውንስሎች ራሳቸው ነፃ ሆነው ከኮሙኒስት አስተዳደር አንተዳደርም ብለው በራሳቸው ማስተዳደር ጀምረው ነበር እና ህዝብ ሊደራጅባቸው የሞከረባቸው በአካባቢ አስተዳደሮች ነበር በሃንጋሪ ውስጥ እና በዛን ጊዜ ያ የከሸፈው ከሶቪየት ህብረት በመጣ ጦር የከሸፈ ነበር ለብዙ ጊዜም ሲታወስ የሚኖር ነው ሌላው ግን የአውሮፓን ምስል በአጠቃላይ በአጭር ጊዜ ውስጥ በተለይም ከሶቪየት ህብረት መውደቅን ያፋጠነው የፖላንድ የነበረው በ1980 የነበረው ሁኔታ ነው ፖላንድ ውስጥ የፖላንድ የሰራተኞች ማህበራት ናቸው የሰራተኛ ማህበራት የተቋቋሙት በኮሙኒስቱ ስርዓት ነው የተቋቋሙት እና በኮሙኒስት ፓርቲ ቁጥጥር ስር ነበሩ ግን የተወሰኑ የሰራተኛ ማህበራት ከኮሙኒስት ማህበራት ቁጥጥር ውጭ ሆኑና ሰራተኞችን አስተባበሩ በኋላ ደግሞ የሰራተኛ ማህበራት ትብብር የሚባል ፈጠሩ እና ለብዙ ጊዜም ስማቸውም ሆኗል ሶሊዳሪቲ የሚባል ሶሊዳርነስ የሚባለው እንቅስቃሴ ፈጠሩ ይሄ በፖላንድ ውስጥ የኮሙኒስት ስርዓትን እንዲያበቃ ምክንያት ሆነ አጀማመሩ ግን ከሰራተኛ ማህበራት ነው የሰራተኛ ማህበራት ለዛውም ባንድ በወደብ ከተማ ውስጥ የነበረችው በወደቡ በጀልባዎች እና በመርከቦች መስሪያ ፋብሪካዎች ውስጥ የተጀመረ ነው እና በዛ ቦታ ላይ ተጀምሮ ግን መላውን አገሪቷን ያጠቀለቃት በኋላም ደግሞ የስልጣን ለውጥ እንዲመጣ ያደረገ በአጠቃላይም የኮሙኒስት ስርዓት የምስራቅ አውሮፓን የኮሙኒስት ስርዓት እንዲያበቃ ያደረገው ትልቁ ምክንያት ከሆኑት በሩሲያ ውስጥ ከነበረው ፕሪስትሮይካ ከጎርባቾቭ መምጣት ጋር ተያይዞ ትልቁን ሚና የተጫወተው ፖላንድ ውስጥ የነበረው የሶሊዳሪቲ እንቅስቃሴ ነበር የሶሊዳሪቲ እንቅስቃሴ በነፃ የሰራተኛ ማህበራት ተቋቋመ ነው ማህበሩ ራሱ ከመጀመሪያ ነፃ አልነበረም በመንግስት ቁጥጥር ስር ነበር ነገር ግን በተወሰነ ጊዜ ውስጥ የተወሰነ አንጻራዊ ነፃነት አገኙ ያንን ነፃነታቸው እየጣማቸው መጣ የነፃነት የተሰማቸው መሪዎች ማህበራት የራሳቸውን ይበልጥ ነፃነታቸውን የሚወዱ መሪዎችን መምረጥ ጀመሩ ከዛ በኋላ አገሪቱ ፕሬዝዳንት የነበረው ሌህ ዋሌንሳም ራሱ ከዚሁ ከሰራተኛ ማህበራት የመጣ ሰው ነበር የነበረው እዚህ ጋር ፎቶግራፍ ላይ የምናየው በታችኛው ፎቶግራፍ ላይ የምናየው ሌህ ዋሌንሳ ነው ለተወሰነ ጥቂት ዓመታት የፖላንድ ፕሬዝዳንት ሆኖ የመራ ሰው ማለት ነው ከሰራተኛ ማህበር የመጣ የሰራተኛ ማህበር መሪ የነበረ ሰው ነው ከኮሙኒዝም በኋላ የመጀመሪያው ፕሬዝዳንት ሆኖ በተደጋጋሚ ተመርጧል እስከ ቅርብ ጊዜ ድረስ ማለት ነው እስከ ቅርብ ጊዜ ባይሆን ለተወሰኑ ጊዜያት መርቷል
በርግጥ የትኞቹም አምባገነኖች ከስልጣን የማውረድ እንቅስቃሴ ቀላል ተደርጎ የሚታይ አይደለም እያንዳንዱ ሙከራም የታለመለት ግብ አንዳንዱ ሙከራ የታለመለት ግብ ላይመታ ይችላል ሁሉም ሙከራ ግብ ይመታል ማለት አይደለም በአጠቃላይ ከአምባገነኖች ጋር የሚደረግ ትግል መውደቅና መነሳት የበዛበት ነው እና አስቸጋሪ ጉዞ ነው ግን እንቅስቃሴው ካለምንም ጉዳት የሚሄድ አልጋ ባልጋ ጉዞ አይደለም አምባገነን መሪዎችና አጫፋሪዎቻቸው አሁንም ህዝቡ እንዲገብር እና እንዲታዘዝ ለማድረግ መዋጋታቸውና የተቻለውን ያህል አደጋ ማድረሳቸው አይቀርም እንግዲህ ይሄ የትግል ነው በዚህ ትግል ውስጥ መውደቅ መነሳት ያለ ነገር ነው አምባገነን ኃይሎች ደግሞ በምንም አይነት ስልጣናቸውን በፈቃደኝነት የሚለቁ ስላልሆነ ወይም ደግሞ ላለመልቀቅ በጣም የሚገደደሩ ስለሆነ እስከሚሸነፉ ድረስ መገዳደራቸው የማይቀር ወይ መጣበቅ ያለበት ነገር ስለሆነ ቀላል ስራ ተደርጎ መወሰድ የለበትም ነገር ግን ሊፈጸም የሚችል ስራ ነው ይሁን እንጂ ህዝቡ ጠንክሮ ተቃውሞ ከገፋበት ግን ማሸነፉ የማይቀር ነው እዚህ ጋር የተወሰኑ ፎቶግራፎችን ደርድር ያለው ከሂትለር ጀምሮ ሙሶሎኒ ስታሊን እነዚህ ትልልቆቹ አምባገነን ስርዓቶች ናቸው ብዙ ጊዜ አምባገነን ስርዓት ሲባልም በጭንቅላታችን የሚመጡብን ሰዎች ናቸው ሂትለርን ሙሶሎኒን እና ስታሊን እነዚህም ወድቀዋል ሁሉም የወደቁበት በአንድ አይነት ትግል አይደለም በሰላማዊ ትግል አይደለም ሁሉም አንዳንዶቹ እጅግ ደምሳሽ እጅግ የብዙ ሰው ህይወትና የብዙ አገሮች ሀብት ውድመት የተከተለባቸው ናቸው ለምሳሌ የሂትለር አወዳደቅ በአጠቃላይ የአውሮፓን ካርታ እንደገና ቀይሮታል ከዚህም በላይ ደግሞ የበርካታ ሚሊዮን ህዝብ ህይወት ያለፈበት ነው ግን ያም ሆኖ ግን ወድቋል ሙሶሎኒም እንደዚያው ስታሊን በጣም በርካታ የአገሩን ህዝብና የሌላ ሀገር ህዝብን ፈጅቶ ነገር ግን እሱም ወድቋል ሞቷል ከዛ በኋላ በዚህ በቀኝ በኩል ደግሞ ያሉት ደግሞ በቅርብ ጊዜ የነበሩት ናቸው በተደጋጋሚ አንስቻቸዋለሁ አንደኛው የግብፁ ሁሴን ሙባረክ ከዛ ጋዳፊ አሊ አብደላ ሳልህ እና የቱኒዚያ መሪ የነበሩ በቅርብ የነበሩና ሲወድቁ ያየናቸው ናቸው አንዳንዶቹ በህይወት አሉ አንዳንዶቹ በህይወት የሉም ከዚህ ውስጥ ጋዳፊ በህይወት የለም ሌሎቹ በህይወት አሉ አሊ አብደላ ሳልህ እስካሁንም ሀገራችን ውስጥ ኢትዮጵያ ውስጥ ይገኛል ከሀገሩ ተባሮ ይሄ ራሱ ደግሞ ሌላ የሚገርም ነገር ነው ከሀገሩ ተባሮ እኛ ሀገር ውስጥ ተዝናንቶ እንደሚወራ ከሆነ ጫት እየቃመ ይኖራል እና የሚያቃቅሙት ደግሞ የኛው ሀገር ባለስልጣኖች ናቸው ተብሎ ይወራል እንዲህ አይነቶቹም አወዳደቆች አሉ አንድ ሀገር መሪ የነበረ በኋላ ደግሞ በሌላ ሀገር ውስጥ ተጣልቶ ሲኖር ማለት ነው እና አንድ ከዚህ ጋር በመያዝ አንድ አብይ ርዕስ ይነሳል በመጽሐፉ ውስጥ እና የዚህኛው ርዕስ ደግሞ በጣም መሰረታዊ ነው ብዬ ስለማምን ትንሽ የተበለጠ ትኩረት እፈልጋለሁ በተጨማሪ ደግሞ ላሳድረው እፈልጋለሁ አንስቼ ወደሚቀጥለው ላሳድረው እፈልጋለሁ ይሄንን ስዕል እንድታዩልኝ እፈልጋለሁ በዚህ ስዕል ውስጥ አንድ በጣም ግዙፍ ሰው አለ ሌላ አንድ ኮስማና ህፃን ልጅ አለ እና ሁለቱ የተለመደውን የዚህ የጃፓን ውስጥ ሩቅ ምስራቅ ውስጥ የተለመደውን አይነት የትግል ገጥመውና ያለን እንግዲህ አንድ በጣም ግዙፍ ሰው ሌላው በጣም ትንሽ ሰው ወይም ቀጭን ህፃን ልጅ ማን ያሸንፋል ሁለቱ ቢባል በጣም ብዙ ሰው እንዳውም ማሸነፍ ጥያቄው ሳይገባ ትንሹ ልጅ ይሄንን ለመታገል መድፈሩ እንኳን ነው የሚገርመን እንጂ ያሸንፍ ይሆናል ብሎ ተስፋ የሚያደርግ ሰው በጣም ጥቂት ነው ነገር ግን ይሄ ጨዋታ እንዴት እንዳለቀ ሌላ ጉዳይ ነው ሁሌ ደግነቱ ሁሌ ግዙፍ አያሸንፍም ሁሌ ግዙፍ ስለሆኑ ብቻ ሁሌ ኃይለኛ አይደለም የሚያሸንፈው ዓለም የጉልበተኞች ብቻ ብትሆን ኖሮ
አሁን ያለንባት ዓለም እንዲህ አትሆንም ነበር። ዓለም የጉልበተኞች ብቻ አይደለችም። ጉልበተኞች ጉልበታቸውን የሚያጡበት፣ ጉልበተኞች በጣም ከነሱ በናቋቸው ሰዎች የሚሸነፉባትም አገር ናት። ልክ እንዲህ አይነት ግዙፍ ሰው በእንደዚህ አይነት በጣም ከሱ ባነሰ እና ለማወዳደር እንኳን በማያመች ያህል ልዩነት ባለው ሰው የሚሸነፍበት እድል ያለበት ዓለም ውስጥ ነው የምንኖረው። አብዛኛውን ጊዜ አምባገነኖች እና የዲሞክራሲ ኃይላቸው በመጀመሪያ ላይ ባነሳሳቸው ላይ ሲታይ እንዲህ አይነት ይመስላል በእነዚህ ሁለቱ መካከል ያለ እና በዚህ ምክንያት በምን አቅማችን እነሱ እኮ ተደራጅተዋል፣ ጦር ሰራዊታቸው፣ ፖሊሳቸው፣ ስለላቸው በቃ ሁሉን ነገር ተቆጣጥረውታል፣ እያንዳንዷን ከተማና እያንዳንዷን ቤት ተቆጣጥረውታል፣ አንቺ በምን አቅማችሁ የሚባልበት ልክ እንደዚህ አይነት እዚህ ላይ እንደምናየው አይነት በጣም በግዙፍ ኃይልና በአንድ ደካማ መካከል የሚደረግ አይነት ፉክክር ይመስላል። እና የስለላ ተቋሞቻቸው፣ የፖሊስና ወታደራዊ ኃይሎቻቸው፣ እስር ቤቶቻቸው እና የመጨቆኛ መሳሪያዎቻቸው ሁሉ ሙሉ በሙሉ ይቆጣጠራሉ አምባገነኖች። የሚያፍኑባቸው የሚያሰቃዩባቸው ቦታዎች እና ገዳይ ቡድኖቻቸው ሁሉ በጥቂት የአምባገነን ቁንጮች ቁጥጥር ስር ያሉ ናቸው። እና የሀገር ገንዘብ፣ ሀገሪቷ ያፈራቻቸው የተፈጥሮ ሀብቶች፣ ሀገሪቷ ያላት የተፈጥሮ ሀብቶች፣ ሀገሪቷ ያፈራቻቸው ምርቶች በሙሉ የነሱ ናቸው። እንግዲህ ሀብት ይዛሉ። የኃይል መሳሪያዎቻቸውን የመጨቆኛ መሳሪያዎች በቁጥጥራቸው ስር ናቸው። ልክ እንደዚህ ስዕል ላይ እንደምታየው ግዙፍ ሰው ናቸው እና በዚህ ምክንያት እነዚህን የሀገር ሀብትን እና የሀገር ምርትን ፍላጎታቸውን ለማስፈጸም ይበትናሉ። በአንጻሩ ደግሞ የዲሞክራሲ ኃይሎች አብዛኛውን ጊዜ ደካማ፣ ውጤተ ቢስ እና ምንም ኃይል የሌላቸው አቅመ ቢስ መስለው ይታያሉ። በስዕሉ ላይ እንደታየው እንደ ደካማው ልጅ ማለት ነው። የአምባገነኖቹ አይደፈሬነት እና የዲሞክራሲ ኃይሎች አቅመ ቢስነት አጋኖ ማየት ትግሉን የማይሳካ አድርጎ መገመትን ያስከትላል። እና ደግነቱ ቅድም እንዳልኩት ግን እውነቱ ይሄ አይደለም። ደግነቱ የምንኖርባት ዓለም ግዙፎችና ጉልበተኞች ብቻ ሁሌ የሚያሸንፉባት አይደለችም። በመጽሐፍ ቅዱስ ታሪክ ውስጥ ያለው ዳዊት ጎልያድን ገደለው የሚለው ነገር እንግዲህ ጎልያድ በጣም እዚህ ጋር ያለው የዳዊት ጎልያድ ነው። በወንጭፍ ሲወረውረው የሚታይበት ነው። እዚህኛው ላይ ከመጽሐፍ ቅዱስ ታሪክ የተወሰደው ነው እና ይሄኛው ታሪክ በእውነተኛ ዓለምም ላይ ያለ ታሪክ ነው። ደካሞች እና በብልጠት በብልህነት የሚመሩ ከሆነ ግዙፍ የሚመስሉትን የሚረቱበት በርካታ ምክንያቶች አሉ። የማይበገሩ የሚመስሉ ተሸንፈዋል፣ የማይወድቁ የሚመስሉ ወድቀዋል። እና በተደጋጋሚ ደግሞ አንስተናቸዋል። ከዚህ በፊትም ቅድም ያነሳኋቸው ናቸው። ሂትለር የሚሸነፍ አይመስልም ነበር፣ ተሸንፏል። ሙሶሎኒ የሚሸነፍ አይመስልም ነበር፣ ተሸንፏል። ጋዳፊ የሚሸነፍ አይመስልም ነበር፣ ተሸንፏል። ቼውቼስኮ የማይሸነፍ አይመስልም ነበር፣ ተሸንፏል። ሌሎችም በርካታ ሰዎችን መጥራት እንችላለን። በአህጉራችንም ኢዲ አሚን በጭራሽ የሚሸነፍ አይመስልም ነበር። ራሱ በስሙም ውስጥ የዩጋንዳ የእድሜ ልክ ፕሬዝዳንት ተብሎ ነበር የሚጠራው። ከሚጠራበት ነገር አንዱ የዩጋንዳ የእድሜ ልክ ፕሬዝዳንት ተብሎ መጥራት ግድ ነበር። ግን የእድሜ ልክ ፕሬዝዳንት ሳይሆን ነው የቀረው። እኛም ሀገር አይተናል። አምባገነኖች ከመንግስቱም ጊዜ ጀምሮ አይተናል። አሁንም ደግሞ ያለውም አምባገነን ስርዓት የህወሓት ማገዛዝም እንደዚሁ መውደቁ በጭራሽ የማይቀር ነገር ነው። ይሄንን እንግዲህ ለምንድን ነው አምባገነኖች መውደቃቸው አይቀርም ብዬ በድፍረት የምናገረው? ለምንድን ነው ዓለም የግዙፎች ዓለም የጉልበተኞች ብቻ አይደለችም ብዬ በድፍረት የምናገረው? በድፍረት የምናገር ምክንያት እያንዳንዱ ግዙፍ ነገር ውስጥ የራሱ ድክመት አለው። ይሄ በታሪክም ውስጥ የታየ ነገር ነው። ግዙፍ በሚመስሉ ነገሮች ውስጥ ድክመቶች አሉ
እና ይሄንን ድክመት ለማስረዳት በመጽሐፉ ውስጥ የተጠቀሰ እና ጥሩ ምሳሌ የሚመስለኝ አንድ የግሪክ ተረት ነው እና በጣም አሳጥሬ ነግራለሁ በመጽሐፉም ላይ የተጠቀሰ ነው እኔ ትንሽ አስፋፍቼ ልናገረው ፈልጋለሁ እና ይሄ የአችሊስን ተረከዝ ይባላል ይሄ የግሪክ ተረቶች ናቸው ግሪክ ብዙ ተረቶች ያላት ነች እና ከግሪክ አፈታሪክ ማለት ነው ተረት ብቻ ሳይሆን አፈታሪኮች ከግሪክ አፈታሪኮች ውስጥ አንዱ አችሊስ የሚባል ሰው አለ እና አችሊስ ምንም አይነት ምት የማያቆስለው እና ሰውነቱም ጦር የማይበሳው የጥንታዊ ግሪክ የአፈታሪክ ጀግና ነው ጦር አይበሳውም ሳንጃ አይወጋውም እንዲህ አይነት ልዩ ችሎታ ያለው ሰው ነው እና አችሊስ ቀስት የማይበግረው ቀስት የማይበሳው እና በጦር የማይወጋው እና በአጠቃላይ እንዲህ አይነት የተለየ ተፈጥሮ እንዲኖር ያደረገው በህፃንነቱ እናቱ ስቲክስ በሚባል ምትሃታዊ የአስማት ወንዝ ውስጥ ነክራው ስለነበረ ነው እና በዛ ወንዝ ውስጥ ነክራው ስለነበር ራሱ አስማታዊ ኃይል ሙሉ መከላከል እንዲኖረው አደረገች እና በዚህ ምክንያት ቀስት ቢወረወርበት ወይም ሳንጃ ቢሰነዘርበት በሱ ላይ ጥቃት አያደርስም ነገር ግን እዚህ ስዕሉ ላይ ይታይ ቀረብ ብሎ ለማየት የሚቻል መስለኛል እናቱ ውሃው ስትነክረው ህፃኑን የያዘችው አንድ እግሩ ላይ ነበር እና አንድ እግሩ ላይ ይዛ ነበር ነክራ አወጣቸው እና ነክራ ስታወጣው የመጨረሻ ተረከዙ ብቻ ውሃው አልነካው እና ያ ተረከዙ እንደማንኛውም ሌላ ተረከዝ ነው ሙሉ ሰውነቱ ውሃው ውስጥ ገብቶ ስለወጣ ከተረከዙ በስተቀር ማለት ነው ስለወጣ መከላከያ አለው ግን አንድ ተረከዟ ብቻ ያ ተረከዝ ብቻ ውሃ ስላልነካው እንደማንኛውም ሌላ ሰው ተረከዝ ለጥቃት የተጋለጠ ነበር አሁን አችሊስ አደገ እና ባደገበት ወቅት በጣም ብዙ ጦርነቶች የነበሩበት ጊዜ ነበር እና አትሊስት እጅግ የታወቀ ዝነኛ ጀግና ሆኖ አደገ የሚጠበቅም ነው ምክንያቱም በማንኛውም ጦርነት ውስጥ እሱ መግባት ይችላል ቢወረወርበት አይመታውም ሳንጃ ቢወረወር ስለማይመታው እሱ የተሳተፈበት ጦር በሙሉ ማሸነፉ የማይቀር ነገር ነው እና እጅግ የታወቀ እጅግ ዝነኛ የሆነ ለወገኖቹ መመኪያ የሆነ ለሌሎቹ ደግሞ በጣም አስፈሪ የሆነ ጠላት ሆኖ አደገ ነገር ግን ከብዙ ጊዜ በኋላ ግን ይሄ እንግዲህ በታሪክ ውስጥ ብዙ ጦርነቶችን ካሸነፈ በኋላ እና ለብዙዎች ደግሞ ስጋት ከሆነ በኋላ በአንድ ወቅት የተረከዙ ነገር ተሰማ ተረከዙ ታወቀ ከዛ በኋላ ጠላቶች ተረከዙ ላይ ብቻ አተኮሩ በተረከዙ ላይ በማነጣጠር ብቻ ተረከዙን ላይ በመውጋት አችሊስን ገደሉት ገድለውም ትልቅ ሐሴት አደረጉ በትልቅ እሱ የሞተ ቀን በቃ ያው ትልቅ ድል የተገኘበትና ብዙ ነገሮች ለውጥ የሆነበት ሆነ የአችሊስ አፈታሪክ ጀግና ነው ግን ብዙ ጊዜ በግሪክ ውስጥ እነዚህ አፈታሪክ ጀግናዎች ራሳቸው ሐውልት ሁሉ አላቸው ሐውልት ካላቸው የአፈታሪክ ጀግናዎች አችሊስ አንዱ ነው እዚህ ጋር የሚታየው የአችሊስ ሐውልት ተሰርቶለት ነው በሐውልቱ ውስጥ እግሩን ያሳያል ተረከዙን ብቻ ነው አሁን ይሄ ከዚህ አፈታሪክ የምንማረው ምንድነው ነው ምንም እንኳን በጣም ጠንካራና ኃይለኛ መስሎ የሚታይ ነገር ቢሆን እንኳን አንድ እንኳን ጉድለት አይጠፋው ያቺ አንዷ እንኳን ጉድለት መጥፋው ትሆናለች እና ጉድለት የሌለው ነገር የለም አችሊስ እንኳን ይባላል እና ይሄ አፈታሪክ ለሁሉ ጊዜ
በተለይ በእንግሊዝኛ ውስጥ ብዙ ጊዜ የተለመደ አጠቃቀም ሆኗል። ይሄ ጉድለት አለብኝ ሲባል ይሄ እኮ የአችሊስ ሂል ነው ይባላል እና የኔ አችሊስ ተረከዜ ይሄ ነው ጉድለቴ ነው የሚያጠፋኝ ጉድለቴ ነው ማለት ነው። እና አንደኛው የዲሞክራሲ ኃይሎች በተለይም በስትራቴጂያዊ ጥናት ውስጥ ያሉ ጥናት የሚያደርጉ ሰዎች እንዴት እናሸንፍ ይሄንን ስርዓት እንዴት እናንበርክከው ብለው የሚያስቡ ሰዎች በስርዓቱ ውስጥ ያለውን የአችሊስን ተረከዝ መፈለግ ነው። በጣም ጠንካራ ሊመስል ይችላል፣ በጣም ኃይለኛ ሊመስል ይችላል፣ ግን ደካማ ጎኖች አሉት። ምንም ደካማ ጎን የሌለው ስርዓት የለም። ያንን ፈልጎ ማግኘት ነው። እነዚህ ስዕሎች ላይ በተለያየ መንገድ የአችሊስን ተረከዞች የተሳሉባቸው ይታያሉ። ልክ በግራ በኩል ያለው በነገራችን ላይ የአችሊስ ተረከዝ ሳንቲም ተሰርቶበት ነበር። በሳንቲሙ ውስጥ ነበር በመታሰቢያ ሳንቲሞች ውስጥ እና አንዱ የነበረው ተረከዙ ላይ የሚታይ ነበር። ልክ ጦሯ ተረከዙ ላይ ስትመታ ማለት ነው። ሌላውን ቦታ ትተው ትንሽ ቦታ ነው ለጥቃት የተጋለጠ ቦታ ያለው፣ ያንን የጥቃት የተጋለጠ ቦታ ላይ ማነጣጠር ማለት ነው። ሁለተኛውም ስዕል ላይ እንደዚሁ ሌላ ሰውን ለካርቶን ስዕል የተጠቀሙበት ነው። ልክ ፈልጎ ድክመት ያለበት ቦታ ላይ አከታትሎ መምታት ማለት ነው እና ከዛ ውስጥ ቢያንስ 3 ቀስቶች ተወርውረው 4 ቀስቶች ተወርውረው አንደኛው ተረከዙን ደካማ ጎኑን ለመምታት መቃረቡን እናያለን በስዕሉ ውስጥ። እና ለዛሬ የዛሬውን ገለጻ በጣም አጭር አድርገዋለሁ። አጭርም አድርገው ከዚህ በኋላ ያለውን ልቀጥል ስላልፈለኩ ነው። በጥያቄ ልዘጋው ፈልጋለሁ፣ ግን በጥያቄ ውስጥ ደግሞ እናንተ አድማጮቼ እንድትሳተፉልኝ ፈልጋለሁ። እና ጥያቄ የሚከተለው ነው። የኢህአዴግ የአችሊስ ተረከዞች ምንድን ናቸው? ኢህአዴግ በጣም ጠንካራ ሊመስል ይችላል። ጦር ሰራዊት አለው፣ ፖሊስ አለው፣ ደህንነቶች፣ የስለላ ድርጅቶች፣ ጆሮ ጠቢዎች አሉት እና በጣም ከፍተኛ የሆነ ገንዘብ ሰብስቧል። እነዚህ ሁሉ ጥንካሬዎች ናቸው። ግን ድክመቶቹስ ምንድን ናቸው? የአችሊስ ተረከዝ የኢህአዴግ ምንድን ነው? ምን ላይ ነው ማትኮር ያለብን? ምን ላይ ነው ለማሸነፍ የሚቻለው? ደካማ ጎንን የአችሊስን ተረከዝን በማግኘት ነው። ይሄ የኢህአዴግ የአችሊስ ተረከዝ ምንድን ነው? ይሄንን እናንተ መልሱልኝና ከመለሳችሁልኝ በኋላ እቀጥለዋለሁ። ለማስታወስ ያህል አንድ ነገር ብቻ ልፈልጋለሁ። የአችሊስ ተረከዝ መፈለግ ማለት ጠላት ሊጠቃበት የሚችልበትን ደካማ ጎኑን ማግኘት ማለት ነው። እናም ኢህአዴግ የሚጠቃበትን ደካማ ጎኖችን ዘርዝሩልኝ ነው። እናንተን መስማት ፈልጋለሁ። እናንተን ከሰማሁ በኋላ በመጽሐፉ ውስጥ ያለውን ገለጻ ከጨረስን በኋላ የኔን ደግሞ የእናንተን ካየ በኋላ አቀርባለሁ ወደፊት። ለዛሬ እዚሁ ጨርሳለሁ። አስታውሱልኝ፣ ይሄ ለመጀመሪያ ጊዜ በዚህ ትምህርት ውስጥ ያቀረብኩት ጥያቄ ነው። እንድትሳተፉልኝ በጣም በማክበር እጠይቃለሁ። የኢህአዴግ የአችሊስ ተረከዞች ምንድን ናቸው? የኢህአዴግ ድክመቶች፣ በቀላሉ ሊመታባቸው የሚችሉ ድክመቶቹ ምንድን ናቸው? የአችሊስ ተረከዝ ማለት አንድ ጠንካራ በሚመስል አካል ውስጥ ያለ ደካማ ነጥብ ማለት ነው እና ምሳሌውን በአእምሯቸው አስቀምጡልኝ። አችሊስ ጦር የማይመታው፣ ቀስት የማይወጋው፣ ጎራዴ የማይበግረው ሰው ነበር በአስማት ምክንያት። ግን አንዲት ተረከዙ ላይ ብቻ ችግር ነበረበት። በዛች ምክንያት ግን ጠላቶቹ ያንን ልክ ካወቁ በኋላ ግን ያንን ተረከዝ ላይ ብቻ በመምታት ገደሉት። አንድ ድክመት፣ አንዲት ትንሽ ድክመት መጥፋው ይሆናል። በዚህ ምክንያት ግዙፍ ስለሆነ እንደ ጎልያድ ቢገዝፍ ልንፈራው አይገባም። የሚያስፈልገው ነገር የአችሊስ ተረከዙን ማግኘት ነው። ያ ተረከዝ ለኢህአዴግ ምንድን ነው? የዛሬውን በዚሁ ጨርሳለሁ። አመሰግናለሁ።
አስተያየት መልሳችሁን ጻፉልኝ። አሁን አስተያየት አይደለም የምፈልገው መልስ ነው። መልሳችሁን ጻፉልኝ እጠብቃለሁ። ብልጭታ@itsat.com ወይም ብልጭታ@gmail.com አመሰግናለሁ።